ሳታስቡት ድንገት የማታውቁት ፕሮፌሽን ውስጥ ራሳችሁን አግኝታችሁ ታውቃላችሁ? ለምሳሌ ያክል ግራጁዌት ያደረግንበት ዲፓርትመንት ይኖራል። ግራጁዌት ባደረግንበት ዲፓርትመንት እንግዲህ ያው ወይ ለመቀጠር ወይ የግል ስራ ለመስራት ነው ብዙዎቻችን የሚሆነው፣ አብዛኛውን ጊዜ እንደዛ ነው። አንዳንዴ ደግሞ ምንም የማናውቀው ፕሮፌሽን ጭራሽ ከዲፓርትመንታችን ጋር የማይገናኝ ፕሮፌሽን ውስጥ ራሳችንን ልናገኘው እንችላለን። ራይት? እንደዛ ጋጥሟችሁ የምታውቁ ሰዎች ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እኔ ላካፍላችሁ የመጣሁት ዛሬ ከዚህ በፊት ባሉት ቪዲዮዎች ሌላ ቪዲዮዎችን ነው የሰራሁላችሁ። አሁን ላይ ግን እንዴት ወደ ማላቀው ወዳላሰብኩበት ፕሮፌሽን እንዴት እንደገባሁ ነው የማወራችሁ በዚህኛው ቪዲዮ። እስከ መጨረሻው አብራችሁን ቆዩ። ኢክራም ነኝ። ለማታውቁኝ ኢክራም እባላለሁኝ። ስለዚህ ቡናችንን እያጨጨስን እየጠጣን አይላቭ ቡና የቡና አፍቃሪ ነኝ። በጣም ቡና ወዳለሁ ከነጣኑ እና ቡናችንን እየጠጣን አንዳንድ ነገሮችን አጫውታችኋለሁ ማለት ነው። እኔ ክፍለ ሀገር ነበር የተማርኩት ከ12ኛ ክፍል ክፍለ ሀገር ነበር የተማርኩት። ከዛ በኋላ እንግዲህ ያው እንደ ማንኛውም ኢትዮጵያዊ ተማሪ ሀዋሳ ዩኒቨርሲቲ ደርሶኝ ሀዋሳ ዩኒቨርሲቲ እንግዲህ ሄድኩኝ ማለት ነው። ከዛ በኋላ ታውቃላችሁ ፍሬሽማን ነበረ። አንድ አመት ፍሬሽማናችንን ወሰድን። ከዛ በሚቀጥለው ደግሞ ዲፓርትመንት ተመደብን። ዲፓርትመንት ስንመደብ ደግሞ ሂውማን ኒውትሪሽን ነበረ የደረሰኝ። ሂውማን ኒውትሪሽን ማለት ምን ማለት ነው የሚለውን ሪሰርች መጀመሪያ የፈጠረ ሰራው ማለት ነው። ዲፓርትመንቱን መርጬ ከመሄዴ በፊት ማለት ነው። አክቹሊ መጀመሪያ የነበረኝ ሀሳብ ምንድን ነው 12ኛ ክፍልን ጨርሼ ግቢ ሄዳለሁ የሚል ሀሳብ አልነበረኝም። በቃ 12ን ጨርሳለሁ፣ የማታ ኦር ደግሞ ቅዳሜና እሑድ እማራለሁኝ፣ ከዛ ውጭ ያለውን እሰራለሁኝ የሚል ሜንታሊቲ ነበረ ራሴን አሳምኜ የነበረው። ግን ሐዋሳ ሲደርሰኝ በቃ በጣም ነበር ደስ ያለኝ። ሐዋሳ በቃ በስም እናውቃታለን፣ በጣም የምታምር ከተማ እንደሆነች፣ አየሯ፣ ሁሉ ነገሯ ደስ እንደሚል። ከዛ ደግሞ ፐርሰናል በሆነ ኬዝ ሐዋሳን የምወድበት ኬዝ ነበረኝ እና ከዛ በቃ መሄድ አለብኝ ብዬ ወሰንኩኝ። እነ ፋዘር ማዘር ብቻ አምነንበት ወደ ግቢ ሄድኩኝ ማለት ነው። ከዛ እንዳልኳችሁ ሂውማን ኒውትሪሽን ደረሰኝ። ሂውማን ኒውትሪሽን ከደረሰኝ በኋላ እንግዲህ ሪሰርችን ሰራሁ። ሂውማን ኒውትሪሽኒስት የሆኑ ሰዎችን ደወልኩ፣ ፌስቡክ ላይ ፈልጌ ምናምን አፈላልጊ እንዴት ነው ነገ ለወጥበታለሁ ወይ ስራ ይኖረዋል ወይ የሚለውን ቼክ ለማድረግ ሞክሬ ነበረ። እንዳልኳችሁ ፍሬሽማን ከተማርን በኋላ ሐዋሳን የምታውቋት ሰዎች ካላችሁ ሜን ካምፓስ ነው የተማርኩት መጀመሪያ አንድ አመት። ከዛ ደግሞ አግሪካልቸራል ካምፓስ የሚባል አለ ፒያሳ፣ ሐዋሳ ፒያሳ ማለት ነው። እና እዛ ከተማርኩኝ በኋላ ግራጁዌት አደረግን። እኔ ከልጅነቴ ጀምሮ በቃ ህልሜ የነበረው ተምሬ አባቴ ለምርቃኔ መጥቶ ሲያስመርቀኝ ምናምን በጣም ድሪም እያደረኩ የምተኛ ልጅ ነበርኩ። ኤሌመንታሪ ላይ ስፔሻሊ ሳምሃው አባቶች እናቶች ታውቃላችሁ እኛን ለማስተማር ምን ያክል ዋጋ እንደሚከፍሉ ነው። እኔን የግል ትምህርት ቤት ሲያስተምረኝ አባቴ በጣም ዋጋ ከፍሎ ነበር ያስተማረኝ እና ሁሌም ማታ ማታ በቃ እየጸለይኩ እያለቀስኩ ነበር ኤሌመንታሪ ያለው ራሱ ማድረው ማለት ነው ምተኛው። ያ ነገር ተሳካ። በግሬድ ዲስቲንክሽን 3.8 አምጥቼ ነው የተመረኩት። ፋዘር መጣ ከሲስተሪ ጋር መጥቶ አስመረቁኝ። ደስ ይል ነበር በጣም ሞመንቱ፣ በጣም ደስ የሚል ሞመንት ነበረ። ከዛ እንግዲህ ወጣን ወደ ክፍለ ሀገር ተመለስን። ስራ መፈለግ ተጀመረ። እንዳለ ስልክ ላይ መዋል ማደር ተጀመረ። አፕላይ በማድረግ በቃ አፕላይ ያላደረኩበት ኤንጂኦ አፕላይ ያላደረኩበት የስራ ቅጥር የለም ቱ ቢ ኦነስት ልክ እንደተመረኩኝ ማለት ነው። ከዛ እንግዲህ ብዙ አፕላይ ካደረኩ በኋላ የኢትዮጵያን ስታቲስቲክስ ምንድን ነው የሚባለው ብቻ የእሱ ድርጅት ተመራቂዎችን በዲግሪ ብቻ እየቀጠረ ነበር ስልጠና ሰጥቶና እዛ ጠሩኝ። ስታቲስቲክስ ታውቁት ከሆነ ስራው ምን መሰላችሁ? ትሬኒንግ ተወስዱና ከዛ አግሪካልቸራል ዳታ ነው ኮሌክት የምታደርጉት እና የምትመደቡበት ሰፈር ይኖራል። የሆነ ኤሪያ ይሰጣችሁና ታብሌታችሁን ይዛችሁ በየቤቱ እየገባችሁ ስንት ማንጎ አለ፣ ስንት ፓፓያ አለ፣ በቃ ብቻ ስራው የአግሪካልቸርን ዳታ ኮሌክት ማድረግ ነበረ። ትሬኒንግ ወሰድን። ደስተኛ አልነበርኩም። ደሞዙ 3400 ነበረ። ያን ያክል ደስተኛ የሚያደርግ አልነበረም በሰዓቱ። እንደውም አባቴ የዋስ ምናምን የሚባል ነገር አለ አይደለ? እሱን ሲወስድ ሲያየው ደሞዙ 3400 ነው እና ኧረ እኔ ልስጥሽ ደሞዙን ለ3000 ምናምን ብር ብለሽ ለምን ትቀጠሪያለሽ እባክሽ ብሎኝ ነበር እና አይ ግድ የለም ብዬ ገባሁኝ። ስራው ደስ አይልም ነበር ማለት ደስ አይልም ሚኒሲንስ እኔ ኤክስፔክት ካደረኩት
ከተመረኩበት ከሙያዬም በጣም የራቀ ስለነበረ ምንም ደስተኛ አልሆንኩም። ግን ያው ስራ እንትን ማለት አልፈለኩም፣ እድሉን ማስመለጥ አልፈለኩም እና ከዛ እሱን ስራ ጀመርን፣ መስራት ጀመርን። ኦልሬዲ በየሰፈሩ እየሄድን ኮሌክት ማድረግ ምናምን ተጀመረ። ግዴታ ስለሆነ ያው በደንብ እየሰራን ነበረ። ከዛ እንዳልኳችሁ የግራጁዌት ካረኩኝ በኋላ ምንም አፕላይ በጣም አደርግ ነበር እና የሆነ ስልክ ተደወለና አፋር ክልል ራዶ የሚባል ድርጅት አለ። ከሱ ነው የደወልነው። አፕላይ አድርገሽ ነበረ? ከሮብ ነው ማነው ማክሰኞ ነው የደወሉልኝ። ሐሙስ መተሽ ሰመራ ነው ፈተና አለ ኢንተርቪው ይኖራልና መተሽ ጨርሺ አሉኝ ማለት ነው። ከዛ እንግዲህ እዚህኛው ስራ እየሰራሁ ነው። ይሄኛው ደወሉልኝ። ከዛ ከደወሉልኝ በኋላ ያው አማከርኩኝ። እንዴት ነው አልኩኝ። እኔም አፕላይ ማድረጌን ራሱ ረስቼዋለሁኝ። ብቻ ሰመራ ሄጄ ተፈትኜ ኢንተርቪው አድርጌ ገባሁ ማለት ነው። የዩኒሴፍ ፕሮጀክት ነው ግን ራናውት የሚያደርግለት ራዶ የሚባል ላይክ ሎካል የሆነ ኤንጂኦ ነው ማለት ነው። እና እዛ ኮሚኒቲ ፋሲሊቴተር ሆኜ የገባሁኝ ወረዳ ላይ ነበር። አፋር ክልል ተላላክን የምታውቁት ካላችሁ አፋር ክልል ተላላክ የምትባል ትንሽ ወረዳ አለች። እሷ ጋር መስራት ጀመርኩ። ቤት ተከራይቼ ምናምን ኦልሬዲ መስራት ጀመርኩ ማለት ነው። ሶ ኮንትራቱ አለቀ። የሁለት ወር ኮንትራት ነበረ። እንጨምራለን ብለው ነበር፣ ሳይጨመርልን ቀረ ማለት ነው። ልክ እሱ ኮንትራት ሲያልቅ ደግሞ ዩኤስኤድም እንደዚሁ ተፈትኜ ነበረ። ፈተና የዩኤስኤድ ፈተና ተፈትኜ ነበር ወሎ ዩኒቨርሲቲ። ሶ እሱኛውን ፈተና ደግሞ አልፈሻል፣ ሶ ሀላባ ተመድበሻል እና ነይ የሚል ደግሞ ስልክ ተደወለ። ልክ የሁለት ወሩ ፕሮጀክት ሊያልቅ ትንሽ ቀን ሲቀረው ማለት ነው። ከዛ ያው አለቃዬን አወራሁት። እንዴት ነው ይሄ ነገር ማለት ጠርተውኛል፣ ልሂድና ተፈትኜ እመለሳለሁ ስለው አይ ሌላ ድርጅት ከምትገቢ እዚሁ አፋር ክልል ሆኖ እኛ ጋር ሌላ ፕሮጀክት አለን፣ እሱም የሁለት ወር ነው እዚህ ስር ያለኝ። ያኛው የሀላባው ደግሞ የዩኤስኤዱ የሁለት ዓመት ፕሮጀክት ስለነበረ ለሁለት ወር የሁለት ዓመቱን ደግሞ ሉዝ ማድረግ አልችልም መቼስ አይደለም። ሶ የሁለት ዓመቱ ሀላባ ጋር ወረቀት ላስጨርስ ወደ ሀላባ ጉዞ ተጀመረ ከአፋር ክልል ማለት ነው። ሶ ሀላባ ሄጄ ወረቀት አስጨርሼ ምናምን ተመለስኩኝ። የዚህኛውን የዩኒሴፉንም ደግሞ ጨረስኩኝ። መጨረሻ ላይ ወደ ሀላባ መሄድ ነበረብኝ። ሶ እንደ ሴት ልጅ አይ ዶንት ኖ እንግዲህ ከዚህ በላይ ጠንካራ የሆናችሁ ሴቶች ትኖራላችሁ እና ይሄ ሀላባ ምንም ዘመድ የለኝም፣ አካባቢውን አላውቀውም። ተወልጄ ያደግኩት እኔ ወደ ምንድነው ሰሜን ወደሚባለው አካባቢ ነው ተወልጄ ያደግኩት። ሶ ወደ ደቡብ ነው የምሄደው እና ምንም በጣም ይራራቃል ከፋሚሊ ጋር ምናምን እና ሴት ስትሆኑ ደግሞ በቃ ይከብዳል። አፋር ክልል ያየሁት የተወሰነች ሞመንቶች አሉ ከስራው ጋር ተያይዞ ከኢንቫይሮንመንት ተያይዞ ብቻ ብዙ ነገር ያየሁት ስለነበረ ሌላ አዲስ ሀገር ሄዶ ስትራግል ማድረጉን አልፈለግኩትም። አሁን ላይ ሳስበው ቅባጥ ነበር ያ ሀሳብ፣ ቀብጬ ነበረ ምናምን ነበር የምለው። ምክንያቱም ዩኤስኤድ ነው፣ የሁለት ዓመት ኮንትራት ነው፣ ደሞዛችን በዶላር ነው፣ ሁሌም ይጨምራል ምናምን እና በቃ ግን በሰዓቱ መሄድ አልፈለኩም ነበር እና እስኪ አማራጭ አዲስ አበባ ምን ይኖራል የሚለውን ማየት ጀመርኩኝ ማለት ነው። አዲስ አበባ ላይ ምን ልሰራ እችላለሁኝ? ሀላባ ሳልሄድ ጀስት በቃ የሀላባውን ትቼው አዲስ አበባ ላይ ምን መስራት እችላለሁ የሚለውን ሳስብ አንድ ሶሻል ሚዲያ ኢንፍሉዌንሰር የማውቀው ነበረ። እሱን ሳወራው ፕሮፐርቲስ ከፍቶ ነበር በሰዓቱ እና የሪል ስቴት ፕሮፐርቲ ከፍቶ ነበረ። እሱን ጆይን ማድረግ እንደምችል ነገረኝ ማለት ነው። ጆይን ማድረግ ትችላለች፣ ደሞዙ እንደዚህ ነው፣ ሰው በቃ በፈለግሹ ሰዓት መተሽ መጀመር ትችላለሽ አለኝ። ሶ ምን አይነት አማራጭ አገኘው? ወደ ሪል ስቴቱ ጆይን የማድረጊያ አማራጭ ወይውን አገኘው ማለት ነው። ሶ አሁንም ሪሰርች መስራት ጀመርኩኝ። ሪል ስቴት ምን አይነት ነው፣ ሴልስ ቢሆን ምንድነው የምሆነው፣ ምን አይነት ሪስፖንሲቢሊቲዎች ናቸው የሚኖሩት፣ ምን አይነት ኢንካም ነው ማገኘው የሚለውን ደውዬ አዲስ አበባ የሚሰሩትን ብዙ ዓመት የሰሩ ልምድ ያላቸውን ሰዎች ጠየቅኩኝ። ሶ ሳምሃው ከኔ ፓሽን ጋር የሚሄድ መስሎ ታየኝ። ኢንካሙም ጥሩ እንደሆነ አሰብኩኝ ከሰራሁኝ። ሶ በቃ መጀመር አለብኝ ብዬ ወሰንኩኝ ማለት ነው። የዩኤስኤዱ የዚህኛው ያልኳችሁ የሚሄድበት የአንድ ወር አቴንዳንስ ሞልቼ ነበረ የተመለስኩት እቃ ለማምጣት ለማስተካከል ከፋሚሊ ጋር ብዬ ማለት ነው። እና ሳምሃው አንድ ወር ነበረኝ። ሶ ምን አሰብኩኝ የሪል ስቴቱን ስራ በአንድ 15 ቀን ሊያውና ቢሮ እየገባሁ እየሰራሁ የሚሆነኝ አይነት ከሆነ ቀጥልበታለሁ የዩኤስኤዱን ትቼ፣ ማይሆነኝ ከሆነ ግን ወደ ሀላባ ሄዳለሁኝ ኤንጂኦ ላይ ብዬ ወስኜ ወደ አዲስ አበባ መጣሁ ማለት ነው። ወደ አዲስ አበባ መጣሁኝ። እሁድ መጥቼ ሰኞ ስራውን ጀመርኩት ማለት ነው። የሪል ስቴት ሴልሱን ጀመርኩት። አየሁት አንድ 10 ቀን ምናምን ካየሁት በኋላ ምን ተፈጠረ መሰላችሁ? የዩኤስኤድ የዩኒሴፍ ኤቭሪ ኤንጂኦ ኢን ኢትዮጵያ ኤንድ አዘር ወርልድ
ተርሚኔት ሆኑ። 2025 ላይ አይ ቲንክ አይደለም ተርሚኔት ሆኑ። ሰው ኢክራም የወሰነችው ውሳኔ ወደ ሪል ስቴቱ እንድትቀላቀልና እንድትገፋበት ዋነኛ ምክንያት ሆነ ማለት ነው። ምክንያቱም ምንም አማራጭ የለም። ዩኤስ ሄዱ ከቀረ ኦልሬዲ የጀመርኩትን ስራ መቀጠል ነው ያለኝ አማራጭ። ሶ እንግዲህ በዛ አጋጣሚ የሪል ስቴት ሴክተሩን ተቀላቀልኩኝ ማለት ነው። ከዛ በኋላ ሶሻል ሚዲያ ላይ እንደ ጀማሪ ለመልመድ ስራውን የተቻለንን ሞከርን ከጓደኞቼ ጋር ሆነን። ከዛ በኋላ እንግዲህ ኦልሞስት አሁን 2026 ላይ አይደለ አመት አለፈኝ ማለት ነው። እዚህ ስራ ላይ የሪል ስቴት ሴክተር ላይ አመት አልፎኛል ማለት ነው። እና አንዳንድ ያው ያላሰባችሁበት ሴክተር ላይ በዚህ አጋጣሚ ትገባላችሁ እና አንዳንድ ከስተመሮች እንደዚህ ቤት ሊገዙኝ ሱቅ ሊገዙኝ የሚመጡ ከስተመሮች ጀስት ስናወራ ስለ ስራ ስለ ብዙ ነገር አንዳንዴ እናወራለን እና የመጣሁበትን ባክግራውንድ ስነግራቸው በጣም ነው የሚገረሙት እና በቃ ላይክ ይሄ ተርን ያደረግሽበት ፍጥነት ይገርመናል ምናምን ይሉኛል አንዳንዴ እና ያ ትንሽ ካፓሽኒ ጋር መሄድ ስለነበረ በዚህ አጋጣሚ ጀምሬ ሪል ስቴት ሴክተሩን 1 አመት እና ከዛ በላይ ሆኖኛል ማለት ነው። በዚህ ስራው እንዴት አገኘሽው? እንዴት ሆነ? ቻሌንጁ እንዴት ነው? በጣም ቻሌንጂንግ የሆነ በጣም ትዕግስት የሚፈልግ ስራ ነው እንዳጠቃላይ ስነግራችሁ ማለት ነው። ብዙ አይነት ነገሮችን ኤክስፔሪንስ የምታደርጉበት ቦታ ነው ሪል ስቴት ሴልስ ማለት። በዛው ልክ ደግሞ ሪተርን ያለው ከለፋችሁ ከደከማችሁ ውጤት የሚያመጣ ሴክተር ነው ብዬ ነው እንግዲህ እስካሁን ባየሁት ላውራ የምችለው ማለት ነው። እና በዚህ አጋጣሚ ነው ሴልስን የጀመርኩት ወድጄው አሁንም በኮሚትመንት የምሰራው ስራ ነው። እናንተም እንግዲህ ስለ ሴልስ ጥያቄ ካላችሁ ኦር ደግሞ ብቻ አሁን ካወራኋችሁ አንጻር ኤኒ ኮመንት አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አይ ቲንክ ረዘመ መሰለኝ ቪዲዮ አይ ዶንት ኖ ብቻ ይሄን ይመስላል። ወደ ሪል ስቴት የተቀላቀልኩት አሁን ላይ የምሰራው ቴምር ሪል ስቴት ላይ ነው። ኦልሞስት ብዙ ሳይቶች ላይ ፕሮጀክቶችን ቀርጸን እየሰራን ነው። እንግዲህ ለኢንቨስትመንት የምትፈልጉ ሰዎች ሳር ቤት እና ቡልጋሪያ ላይ ጥሩ የሆነ ከባለ 1 ከባለ 3 መኝታ አፓርትመንት እና የንግድ ሱቆችም አሉን። ለመኖሪያም የምትፈልጉ ለሀብት የምትፈልጉ ደግሞ ሌሎች ሎኬሽኖችም ላይ አሉን። በተለያየ አከፋፈል ፍሌክሲብል በሆነ አከፋፈል ይዘንላቸው የመጣ ነው። በ0939019863 ብትደውሉ ደግሞ ኢክራም ብላችሁ እኔ አስተናግዳችኋለሁ። እንገናኛለን ማለት ነው። አመሰግናለሁ አብራችሁኝ የነበራችሁ ሰዎች በጣም አድርጌ ነው ማመሰግናችሁ። በሌላ ቪዲዮ እንገናኛለን። መልካም ቀን ይሆንላችሁ።